ሚስተር ሪዳትን ለዚህ ለሰጡን ድንቅ ትምህርት በጣም አመሰግናለሁ። ትንሽ ዘግየት ብላችሁ ለመጣችሁ ለአንድ ደቂቃ ያህል ስለሰጡን ትምህርት ክለሳ አደርግላችኋለሁ። ሚስተር ሪዳት ንግግራቸውን የጀመሩት ስለ ሁለቱ የኢብራሂም ልጆች የአንዱ ህጋዊ መሆንና የሌላኛውን ህገወጥ መባል አስመልክቶ ነው። ከዚያም አይሁዶች ከ1500 ዓመት በፊት እስካሁንም እንዴት አረቦችን በንቀት የሚመለከቱ እንደሆኑና መርየምም ከማግባቷ በፊት ክርስቶስን በተአምር ጸንሳ ስለመውለዷ በመቀጠልም በእስላም ክርስቶስን የፈጣሪ መልእክተኛ አድርጎ የመቀበልን አስፈላጊነትና ክርስቶስን አለይሂ ሰላም እንደ ፈጣሪ መልእክተኛ አድርጎ የማይቀበል ሙስሊም አለመሆኑን በተጨማሪም ስለ አልኮሆል፣ ጥንቆላና ቁማር የሰው ልጆችን ችግር ውስጥ ስለሚከቱ በርካታ ነገሮችና ከጂሚ ስዋጋርት ጋር ስላደረጉት ውይይት ገልጸውልናል። የተከበራችሁ እንግዶቻችን እንድታውቁት የምንፈልገው እዚህ የተገኘነው የትኛውንም ግለሰብ ለመቃረን ወይም የትኛውንም ሃይማኖት ወይም ጎሳ ዝቅ አድርጎ ለማሳየት አይደለም። እዚህ የተገኘነው ከንግግሩ ጥቅም ለማግኘት ነው። ለሚስተር ሪዳት ያላችሁን ማንኛውንም ጥያቄ ወደ መነጋገሪያው መጥታችሁ ለመጠየቅ ነጻነት አላችሁ። አመሰግናለሁ። እንደ ቁርአን አባባል ስለ ቁርአን ዕውቀት የለኝም፣ ይሄን አምናለሁ እና እንደ ቁርአን አባባል ክርስቶስ ከሞት ተነስቷል? ጥያቄው እንደ ቁርአን አባባል ክርስቶስ ከሞት ተነስቷል ወይ ነው። እንደ ቁርአን አባባል አልተገደለምም አልተሰቀለምም ይላል ቁርአናችን የሚለው በሱረቱ ኒሳ ቁጥር 157 ላይ ቢስሚላሂር ረህማኒር ረሂም ወቀውልህም ኢና ቀተልና አልመሲሐ ዒሳ ኢብኑ መርየም ረሱሉላህ እኛ የአላህ መልእክተኛ የሆነውን የመርየምን ልጅ አልመሲህ ኢሳን ገደልን በማለታቸው ሰበብ ተረገሙ። ወማ ቀተሉሁ ወማ ሰለቡሁ አልገደሉትም አልሰቀሉትም ግና ተመሳሰለባቸው። وإن الذين اختلفوا فيه لفي شك منهم እነዚያ በዚህ ጉዳይ ላይ የተወዛገቡት ጥርጣሬ ውስጥ ናቸው። በዚህ ላይ ቅንጣት ዕውቀት የላቸውም። ጥርጣሬን ከመከተል በቀር በእርግጥ አልገደሉትም። وما قتلوه يقينا for the surety they killed him not እዚህ እናንተ አገር ካለ የታወቀ ክርስቲያን ጋር ከነገ በስቲያ ትልቅ ክርክር አደርጋለሁ። የሰውየው ስም ዶክተር ሮበርት ዳግላስ ይባላል። ካንሳስ ከተማ ውስጥ ነው ክርክሩን የማደርገው። ርዕሱም ክርስቶስ እውን ተሰቅሏልን የሚል ነው እና ከሌላ ሳይሆን ከራሱ ከክርስቲያኖች መጽሐፍ ቅዱስ ላይ